አሁን በደንብ ተቀመጥች። እንዴት ነው እያየች? አረ በጭራሽ ምንም የመሰረት አይመስለኝም። አንቺን የኔ ማድረግ ምንኛ መታደል ነው። አረ እሺ በቃ አሁን ወደ እኔ ጠጋ በልና ልትስመኝ እንደሆነ አስመስል። እንደዛማ ከሆነ ይደብራታል። ተስፋ ብትቆርጥስ? ሰብዬ እንድትቀና ነው አይደል የፈለግከው? እሱማ አዎ። ስለዚህ እኔ የምልህን ብቻ አድርግ። አሁን በደንብ ተቀመጥች። እንዴ ጭራሽ ሞቻታለሁ። ምን ነው ችግር አለ እንዴ? ታውቂያቸዋለሽ? ማንን? እነዚህ እኔ እንደዚህ አይነት ባለጌ ሰዎች አላውቅም። መጣ እንዴ ተነስታ ወጣች። ሂድ በቃ ተከተላት። ከዛስ? ወንድ አይደለም እንዴ? ሂድ ተከተላት። በቃ እሺ ልከተላት። አንተ ምን ማድረግ ነው? ምን አደረኩ? ጭራሽ ከሴት ጋር ፊት ለፊቴ። አንቺም እኮ ከወንድ ጋር ነሽ። በቃ እሺ ይቅርታ። በቃ እሺ። አንቺ ትዝታ ብቻ አይደለም። በቃ እሺ አታልቅሺ። እንዴት አላልቅስ? እንደው ምን መሞት ነው የምፈልገው። አንቺ ያምሻል እንዴ? እንዴት እንደዛ ታስቢያለሽ? እናንተ ምንም ነገር አይገባችሁ። ቢኒ ሂድና አናግረው፣ ያለውን ነገር በደንብ አስረዳው። እሺ በቃ አንቺ ካጠገቧ እንዳትርቂ። አይዞሽ በቃ። አንተ ግን ምን ብታረገው እንደዚህ የጨከንክባት? እውነት ጨካኝ ሆኜ ይመስልሃል? ምናልባት እሱም እኮ በውስጡ የሚያስበው ነገር ይኖራል። ምንስ ቢያስብ? እኔ ቆይ እንደምወደው አያውቅም እና ነው። አንቺስ ቆይ አታውቂ? እሺ ለማንኛውም አንቺ ተረጋጊ፣ መረጋጋቱ ይሻላል። እና ምን? ትላንትና ሆስፒታል ሄጄ ነበር። ከዚህ በኋላ በህይወት ብኖር ከ2 እስከ 3 ወር ብቻ ነው። እሷ ደግሞ እንዴት እንደምትወደኝ ታውቃለህ። ከአሁኑ እነዚህ ነገሮች እንድትለምድ ፈልጌ ነው። ግን እኮ ምንም ግን ብሎ ነገር የለም። ህይወት የራሷን መንገድ አስመርጣኛለች። እኔም አሁን በዛ መንገድ ላይ ነኝ። በቃ እሺ አይዞህ። ምን እሷን ብቻ ቤተሰቦቿን ጨምሮ ነው ያለው ነው የማኖረው። አንቺ ምን ሆነሽ ነው? አትራመጂም እንዴ? ሰዓት የለኝም እኮ አልተመቸኝም። ቀይሬ መምጣት ትጠብቀኛለህ? አይ ምንም አልሆነም። ዝም ብለሽ ተራመጂ። ለእኔ ግን ምቾት እየሰጠኝ አይደለም። ብቀይረውስ? ልብሶችሽን የገዟቸው እንዳለ ነው። እኔ ልበሽልሽን ተብሻሽ እኔ አድርጊምልሽን ታደርጊያለሽ። ትልቅ የሥራ ጉዳይ ነው፣ እንዳያመልጠኝ አልፈልግም። እናየው ካላየ ውበታችን ፍቅራችን ሆኖ ሳለ ሰው ሊካው ሊያፈርሰው አልቻለ። እንኳን ደህና መጣችሁ። ከስራ በፊት የሚበላ ነገር ምን ትቀምሳላችሁ? ለእኔ ጥብስ፣ እኔ ለእሷ ደግሞ ፓስ። ፍቅራችሁ ያስቀናል። ምርጫዋን ሁሉ ታውቃለህ ማለት ነው። የማኖራት እኔ ምንም ነገር እኮ ማድረግ ይችላል። ምን እሷን ብቻ ቤተሰቦቿን ጨምሮ ነው ያለው ነው የማኖረው። እኔ የምልህ ግን ባለቤት ነቻ? አዎ እጅ ልታጠና። ይኸውልሽ እኔ እህት ሲመስለኝ እናቶቻችንን ህይወት እየደገምሽ ነው። እናቶቻችን ግን ያንን ህይወት ሲኖሩት የነበረው ለእኛ ለልጆቻቸው ሲሉ ነው። ይኸውልሽ ጸብ ካለበት ፍሪዳ ከመብላት ፍቅር ያለበት ጎመን መብላት ይሻላል። ለማንኛውም ነገ ለልጅሽ አባት ይሆናል ብለሽ የምታስቢውን ባል ምረጭ። እሺ አመሰግናለሁ። እኔ የምልሽ ፍቅረኛሽ ግን እንዴት እንደዚህ ሀብታም ሆነ? ማን መኩን? አዎ ምን ነው ሌላ ፍቅረኛ አለሽ እንዴ? አይ ገርሞኝ ነው እንጂ አትጠይቁ። ሰርቶ ነው ሌላ ምን ሊሆን ይችላል? እየሰራ ሰው ደግሞ እኮ ይለወጣል። አይ በዚህ ልክ መለወጡ ገርሞኝ ነው። ሰላም እንዴት ናችሁ? ደህና ነሽ ቆንጆ? እንደምን አላችሁ? ዛሬ ምሳ በኔ ነው። በጣም ደስ ብሎኛል። የፈለጋችሁትን ማዘዝ ትችላላችሁ። አንዴ ስለሰዳችሁ መጣሁ። ጊዜው የስራ እንጂ ጠብቂኝ እስኪ ቆንጆ፣ እኔም ከሷ ጋር ታጥቤ ልምጣ። ሾካኮይ ታረሙ አትሁኑ ጥሬ። እኔ የምልህ ፍፄ በእውነት የዚህ ልጅ ለውጥ ግን አልገረመህም? የሆነማ የሀብት የሚያሰራው ነገርማ አለ። ድሮም ፊልድ እያለ መሄድ ሲያበዛ ጠርጥሬ ነበረ። ምን ሆነሽ ነው? የደበረሽ ትመስያለሽ። አንተ ግን ተው፣ ሁሉንም ሰው አስደስታለሁ ብለህ የምትጋብዘውን ነገር አቁም። ምን ነው
ለምን እንደዛ አልሽ? ግን እነሱ ምንም ነገር ብታደርግላቸው መልካም መሆን አይችሉም። በቃ ምንም ነገር አታደርግላቸው። አየሽ ቆንጆ፣ ሰዎች ምንም ብታደርግላቸውም ባታደርግላቸውም ማውራታቸው አይቀርም። የምናደርገው ደግሞ ለሰዎች ብለን ሳይሆን ፈጣሪ ስለሚወደው ነው። ከኛ የሚጠበቀው ማድረግ ያለብንን ማድረግ ብቻ ነው። ስለዚህ ምንም እንዳይከፋሽ እሺ። መጡ ዝም በል። ይቅርታ ቆየንባችሁ አይደል? ብሉ ተጫወቱ። የሰሩት አሰብኩት ያን ሁሉ በደሌን ይሄ ቢኒ አይደል? አዎ ያንተ ድሮ ጓደኛ። አሁንም ይሄን ስራ እየሰራ ነው ማለት ነው። ከኔ ጋር ባትሆኚ ያንቺ ዕጣ ፈንታ አይነበርም የሚሆነው። ለምንድን ነው እንደዚህ የምትለው? ኧረ እባክሽ ብትወጂው ኖሮማ አትይውም ነበር። እሱ እኮ አልፈልግሽም አጠገቤ እንዳትደርሺ ያለኝ። ምን ሆንኩ እባክሽ? እኔ ላንቺ ምን ሰው አይደለሁም፣ ላንቺ አንስብሻለሁ አለ። እንደዛ ከሆነማ ማነሱን በደንብ እናሳየው። ልክ ሆነሽ ፍቅሬ በስተት ያስቀየምኩ። ደህና ነህ? አሁንም እዚህ ነው የምትሰራው? አዎ። መኪናን በጣም ፏፏ አድርገውሽ በልንካ። ዝምታሽ ቃል ሆኖ ድል ነስቶኛል። አሁንም እዚህ ቦታ ቢሆን የሚያገኘው ከብዙ ጊዜ በኋላ ስላየው በጣም ደስ ብሎኛል። ሐውልት አይደለም ሁሉ እዛ ቦታ የምታገኘኝ። አሁንም እኮ እዛው ቦታ ላይ ነው ያገኘው። መኪና እያጠ አሁን የራሴ ነው። የምርህ ነው? አዎ። ግን እኮ ያኔም ቢሆን እኔ የምፈልገው ፍቅር ብቻ ነበር። የተሻለ ነገር ይገባሽ ነበር። ለፍቅር ብለሽ ብዙ ነገሮችን ተጋፍጠሻል። አሁን ደግሞ የተሻለ ነገር ነው ያለ እናማ ያ የነበረው ፍቅር አሁንም አንቺ ጋር ካለ አብረን መሆን እንችላለን። የምርህ ነው? አዎ። አሁን እንሂድ። ወደኛለች ከልቧ ነው። አንተ ያማል እንዴ? ልቀቀኝ ወደዛ። አንተ ግን ያችን ቸካ በቃ እንደፎከርከው ስልኳን ተቀበልካ። እናስ አንተ ልጅ ይሄ ነገር ግን ቢቀርብ ይሻላል። በኋላ መዘዙ ለኔ ነው። አረ እንደዚህ ችኮች ጂ ያውልሽ አዲስ ተከራይ። አረ ይሄ ልጅ ግን የሆነ ቦታ አውቀዋለሁ። ጂ እንዳትዞሪ። አታምርም? አረ ቢኒች እኮ ያከራይ ልጅ ነች። ትቅርብኝ። አይደለም ያከራይ ልጅ ለምን ያጎት ልጅ አትሆን? አረ አተ ቢኒያም ቆንጆ ልጆች ለምን ከኛ ጋር ተቀመጡ? አንተ ያማል እንዴ? ልቀቀኝ ወደዛ። ጓደኛሽ እንዴት ነው የሚያረጋት? እንዴት አደረጋት? እራሷን እንደ ሜርኩሪ ነው እንደ የምታየው። አዎ አሁን ልቀቀኝ በእናት። ለማንኛውም ለጓደኛሽ ንገሪያት ላይቀርልሽ። እሺ አሁን ምን ሆንክ? ኧረ እቺ ጥጋቧ አላወቀችኝም። ኧረ በእናትህ በስንት መከራ ያገኘሁትን ቤት እንዳታስባረኝ። እኔ ምን አገባኝ? አንተም ውጭ ታድራታለህ፣ እኔም እሷን አገኛታለሁ። ሰውዬ እኔ በአንተ ምክንያት በአመት 12 ቤት መቀየር አለብኝ እንዴ? እንደውም ያንተ ጓደኛ ትይቅርብኝ። ዛሬ ልታቂልኝ የምፈልገው ትልቅ ነገር አለ። እኔም እኮ የምነግራችሁ ነገር ነበር። ኧረ ዛሬ ወሬ ቀን ነው በሉኛው። እሺ አሁን ንገሪኝ፣ ምንድን ነው? እሺ ቅድሚያ ለታለቂን ነገር አራት ገባበዙ ንገሩ። እሺ በቃ እስካሁን አርፍጃለሁ። አሁን ግን ፍቅሬ ልታቂልኝ እፈልጋለሁ። ምን? አዎ ምን ነው ደነገጥሽ? ኧረ ይሄ ነገር እኔም እኮ ፍቅረኛ ላስተዋውቃችሁ ቀጥሬው ነበር። ምን? ቆይ አንተ ይሄ ሁሉ ጊዜ ያልተናገርክ እኔ ራሴ ነው ስጀምር ነው ልትናገረው? እስካሁን እኮ ለመናገር ፈርቼ ነው። እንዴት ናችሁ? ምንድነው ነገሩ? እኔን የምታወቀኝ እንጂ ሰላም ነው? አዎ ታውቁ። አንቺ እነዚህ ልጆች የት ነበር የማውቃቸው? ምን ፊታቸው አዲስ አልሆነብኝም። እነዚህ ልጆች እንዴ እረሳቸው ባልሆነ 10ኛ ክላስ የነበሩ ልጆች ናቸው እኮ። አንቺ እንዴት ነው የተቀየሩት?
ያኛው ደግሞ የሚያስቸግረኝ የነበረው ልጅ ነው። አንተ በጣም ተቀይሯል። እባክህ አንተ ክረሽን አግኝተህ እዚህ ልትቀመጥ እና እባክህ እናወራችሁ። እንዴት ናችሁ? መቼስ አስታውሳችሁናል? አይ አላስታወስናችሁ። አሁንም እንደዚህ ፈሪ ነሽ? አንተስ እንደ ድሮ ጥጋብኛ ነህ? አንቺ ቆይ እንዴት ነው የማታስታውሺ? ማን ስለሆንክ ነው ማስታወስህ? ምን ልትይኝ ነበር? አንተስ ምን ልትለኝ ነበር? ስለምፈራሽ ነው እንጂ ድሮ ካንቺ ምን ማለት በቃ ስለምፈራ ነው ያላወራሁሽ። እወድሻለሁ። እኔም እኮ ዝም በይ፣ ባይሆን እከፊኝ። እኔ እኮ መጀመሪያም ጠርጥሬ ነበር። አላቃችሁም አላልሽም ነበር? እናንተን ጌታ አውቃለሁ። አያት አቻምሩ አዋተ እንዴት አባቷ ነው የምታምረው። ፊቷም ልክ አይደለም፣ ከፍቷታል። በቃ አናግሪያት ልምጣ ነው። በዚህ ውበት ግን ይሄ ድብርት ፌር ነው? ከዚህ ዓለም መጥፋት ተመኝተህ ታውቃለህ? ኧረ በፍጹም። መጥፋት ወይስ በህይወት መቆየት? የቱን ትመርጥልኛለህ? የአንቺ ስሜት እኮ እኔንም ተሰምቶኝ ያውቃል። ግን ጥያቄሽ ድንገት ሲሆንብኝ ዋሸውሽ። ለምን? ከሁሉም የሚሻለው ግን በህይወት መቆየት ነው። እኔ ፈልጌ ይመስላል እንዴ እንደዚህ አይነት ሀሳብ ውስጥ የገባሁት? ቆይ ሁሉም ነገር በህይወት ውስጥ ዋጋ አጥቶ ያውቃል ማለት? ማስመሰል፣ አንተን ገዳይ ሊጥሉ ከሚጥሩ ሰዎች መከበብ። ማንም ከእናቱ ወድ ሲወጣ ክፉ ሆኖ አልተፈጠረም። ሁኔታዎች ናቸው እንደዚህ የሚያደርጉት። አትሳሳት። ቆይ ሰዎች አንተ ከሚለውጡ አንተ ቦታውን ብትለውጥ የተሻለ የሚሆን አይመስልም? የሚሄድበት ቦታዎች ሁሉ እንደዛ ከሆኑ አንድ ነገር ብቻ ልበልህ፣ ከሆድ አምላኪ ሰዎች ፈጣሪ ይጠብቅ። እኔ ምርጫ ይመርጫለሁ። በቃ ኧረ ግን ቆይ እንዴ ሂድልኝ። ወይኔ ልሂድልህ? ኧረ እሺ እሄዳለሁ። ዚያተክ ደሞ ቅድም ምን መሰለሽ እንዴ የኔ ፍቅር ይቅርታ ቢኒ አለ ማግኘት ይችላል? የለም። ይቆያል እንዴ ወይስ ልጠብቀው? ፍቅረኛው ነኝ። የምትፈልጊው ነገር አለ? እኔ ልንገርልሽ? አይ የለም። እሺ በቃ እንዴ ቢኒ ቢኒ። አቤት። ደህና ነህ? አዎ በጣም ደህና ነኝ። ስደውልልህ ስልክ አታነሳም። በዛ ላይ ደግሞ መልሰህ የማትደውለው። አልተመቸኝም ነበር። ለእኔ የሚሆን ጊዜ አተክ ደግሞ ቅድም ምን መሰለሽ እንዴ የኔ ፍቅር እስካሁን አልሄድሽም? እቃ እኮ ረስቼ ተመልሼ። ወይ ተገናኛችሁ እንዴ? መጣሁ። አንዴ ጠብቂ። እሺ ይሄ ሁሉ ነገር ተቀይሯል እኮ። እሺ አሁን ምን እንዳደረግ ነው የምትፈልግ? እንዲህ በቀላሉ እኮ የምንለያይ አንመስልም ነበር። አንዳንዴ ህይወት እንደዚህ ናት። ለአንቺ ምን አይነት ሰው እንደነበርኩ እኔም አንቺም ጠንቅቀን እናውቃለን። እና በቃ ቢኒ ቆየህ እኮ። በቃ እደውልልሻለሁ። እንዴ ወይናዬ 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 ወይ ሰናዬ ሰናይ ሰናዬ ሰናይ አንቺ ልጅ ወንድምሽ ነው መሰለኝ። በር የተንኳኳና ከፍችለትም እጭ ይሄ ደግሞ ማን ጣለው? የራሱ ጉዳይ። እንዴት ነሽ? እንዴ አንቺ ያምሻል እንደ እግሬ መታሽኝ እኮ። ቆይ ለምን የምትከታተለኝ? አሁንማ አንቺ ነሽ የምትከታተይኝ። ያማረ ይቀራልሽ እሱ። አረ እንደዛ ነው ጋሼ። ጋሼ አንተ ማል እንዴ ምን ልትለው ነው? ባዶ ራቁትሽን እንዳየሁሽ ለነግራቸው። ደግሞ ታፋሽ ላይ ታቱ እንዳለ ያውቃሉ። ምንድነው አንቺ እስካሁን በር ላይ ምሰሪው? እንደውም ይምጡ። እናክስ በል የፈለከው ላድርግልህ። ጥሩ ከዚህን ጀምራ ማናው አልኩሽ አይደል እንዴ? እኔ ነኝ ጋሼ። እንዴ አንተ ነህ እንዴ? እንዴ አባት ታወቃላችሁ እንዴ? አዲሱ ተከራይ ያልኩሽ እኮ እሱ ነው። በይ ቤቱን አሳዩ። ሰማሻችሁ አይደል? አሳይ። ደግሞ ሰውነትሽ እንዴት ነው የሚለሰልሰው? ምንድነው የምትጠቀመው? ምን አገባህ? ኧረ ነው ጋሼ። እሺ በቃ ዝም በል እነግርሃለሁ እኮ። ምንድነው? ሄራሺያ በተር ይባላል ጋሼ። ምንድነው? እሺ አሁን ደግሞ ግቢው በጣም ያምራል።
በደንብ ሳመኝ። እፈርጥበት ይመስል እሱም እንዲህ ነው ነካክቶ የሚተወኝ። እንደዚህ ሳመኝ እንዴ ፍቅር ሰው የጠላሁት እንዳይደርስ አንተ ለምንድን ነው የምትስማት? አሳስቶሽ ነው አይደል ፍቅር? ባለጌ አንተ አይገባህም እንዴ? ምን አይነት ፋራ ነች? እያረኩብህ እኮ ነው። እያረኩብህ ነው? የኔ ቆንጆ ይሁን ችግር የለውም። የኔ ፍቅር አበባ አምጥቼልሻለሁ። ሂድ በዛ። አልፈልግም። ይሄ አይገባውም እንዴ? አትፈልጊም? ይሁን ችግር የለውም። ለምን እንደምትስማት? ምን አገባኝ? ሳሚ ምን አገባኝ? ይሳምሽ እሱ። ይሁን ችግር የለውም። ሁለተኛ አጠገቤ እንዳትደርሺ። ሁለተኛ ጨረች። እሱ አይደለችም ሲጀመር እሱ ነው። ችግር የለውም። ይሁን ችግር የለውም። ይሁን ማለት እንጂ ሊመጣ ማትረባ እርቃኑን የተያየ ሰው ለምንድን ነው የተገናኘንበት ቦታ ደግመሽ ይጠራሽ? ህይወት አንዳንዴ የመጣችን ቦታ ነው የምትመልሰን። ማለት እንድንለያይ ይፈልጋለሁ። የሚያስቅ ነገር ነው ያወራሁት። አይ አያስቅም። እሺ እንለያይ። አልገባኝም። ያሳለፍነው ነገር ተራ ነገር ነው ማለት ነው? በምን አወቅሽ? እንለያይ ስልህ ሳክ። ለምን ብለህ እንኳን አልጠየቀኝም። አላራምድ ካለ እግር እንኳን ይቆርጣል። ጭራሽ ተስማማ። ታውቂያለሽ እኮ መለያየት አዲስ ነገር አይደለም። ከኔ መለየትህ ግን አዲስ ነው። በልባችን ከተለያየን እኮ ረጅም ጊዜ ሆነ። አስመሳይ። ካንተ ጋር ያሳለፍኩት ጊዜ በጣም ነው የሚቆጨኝ። እሺ ማትረባ። እርቃኑን የተያየ ሰው ክፉ ደግ አይመላለስም። መልካምነት የኔ ፍቅር መጣው። እሺ የኔ ፍቅር ዛሬ ነው አይደል ሶፋውን ፍሪጁን ምናምን እንደ ቀልድ የቤቱን ዕቃ ሞላ ነው። ማን አንተ? አንተ ራስህ ማን? ጭራሽ የጮኛን ስልክ አንስተ ማን ትለኛለህ? ማን ነህ አንተ? እኔ ታላቅ ወንድሟ ነኝ። ስትመጣ ትደውልልሃለች። ምን ነው ፊት ተቀየረ? ማዘር ደውላ ነበር። ተዋት በቃ በኋላ ደውልላታለሁ። ቆይ ምን በደልኩሽ? ማለት የኔን ስልክ ዳድ ብለሽ ነው ሴቭ ያደረግሽ? ቆይ ስልኬን አንስተው ነበር። ባላነሳው ይሻል ነበር አይደል? ስልኬን ያለ ፍቃድ ለምን ታነሳለህ? አጠፋውኝ አይደል? ቆይ እኔ ነኝ እሱ ነው ባጠቆየኝ። ለነገሩ ግልጽ ነው። ታይ ፍሪጅና ሶፋ ዛሬ ነው የምንገዛው ብለሻለሽ። ቆይ እንዴ ላስረዳ። እንዴት በሁለት ቢላ መብላት ቻልሽበት? ቆይ መች ነው እንደዚህ ሆንሽው? ይቅርታ አድርግልኝ። ልቤን ታውቂዋለሽ። ክፉ አልመኝልሽ። ለመጪው ትዳርሽ ይቅናሽ። በቃ ተይው። እኔ የምልህ የነሚቲ ነገር ግን እንዴት ይሻላል? በቃ እባክሽ ተያቸው። ከታረቁ ይታረቁ። እነሱ ህፃን ልጆች አይደሉም። እኔ እኮ ግራ ገባኝ። ስሚኝማ የሆነ ሀሳብ መጣልኝ። አሁን ቢዲ ሲመጣ እኔ የምልሽን ሁሉ እሺ ትያለሽ። ምንድን ነው? የመጨረሻ እነሱን ለማስታረቅ ይሄ ብቻ ነው ያለን እድል። እነሱን የሚያስታርቃቸው ከሆነ ምንም ይመቸኛል። ያራዳ ልጅ እሺ መችሽ። ቢኒ እንዴት ነህ? ሰው ሲጠፋ የማፈልጉ ሰዎች እንዴት ነህ ብሮ? እንዴት ናችሁ? የሆነ ነገር እነግርሃለሁ ግን እንዳትደነግጥ። ምንድን ነው እሱ? ሜቲ ምን ሆነች? ታማለች እና የምርህን ነው? አዎ ጄ ንገሪው እንጂ። አዎ በጣም ታማለች። እሺ አሁን የት ናት? ያው ቤቷ ነው የምትሆነው። ወይኔ አንተ ልጅ፣ አንተ ይሄ ሀሳብ እንዴት መጣልህ? ሜቲ ምን ሆነ ነው? ደህና ነሽ? ቆይ ምንሽን ነው ያመመሽ? ለምን አልነገርሽኝም? ኧረ እኔ አላመመኝም። የምርሽን ነው? አዎ። ቆይ ማን ነው እንደዚህ ያለ? አሁን እኮ አውቀን እንደሆነ ሰቅ ገና አለቀልን። ባክሽ እነሱ የኔት አርቀው እኛን ረስተውናል። ቆይ ግን አሞኝ ቢሆን ራሱ ለምንድን ነው እንደዚህ ሆንከው? እሱ ሌላ ጊዜ እነግርሻለሁ። ይቅርታ አድርግሽልኝ? አድርጌልሃለሁ። እሺ በቃ ተይው። የሆነማ ልትነግረኝ ያልቻልከው ነገር አለ። መውደድ ነው የማነብብሽ፣ ፍቅር ነው የማይብሽ በማንም የኔ ጀግና። እኔ የምልህ ቢኒ
ሌላ ጊዜ እነግርሻለሁ ያልከኝን ዛሬ አትነግረኝም? ሌላ ጊዜ እነግርሻለሁ። ሌላ የሚባል ጊዜ የለንም እኮ። አንተ ልጅ ግን ፈሪ ነገር ነህ አይደል? ማን ነው ፈሪ? አንተ ነህ። አንቺ ቆይ እዚህ ጋር ቢያዩንስ? ኧረ አይሆንም እባክህ። ምን እየተባባሉ ግን ይመስላል? አንቺ ልጅ ጀረብሽ። ኧረ እባክህ ምን ልታመጣ? ታይ ብዬሻለሁ። ደግሞ ተነሳብህ። እሱ ደግሞ ምን ማለት? ኧረ ጄ ተጋደሉልሽ። ወይደላችን እኔ እምላችሁ ልትሄዱ አልነበረም እንዴ? በቃ ተው ነዋ። እዚህ ሰው ከሚጎደል ተው። አይ ምንም። ለምንድን ነው በዚህ በማታ የጠራኸኝ? አትመልስልኝ? አይ ምንም እንዲሁ ነው። እኔ የምልህ ቢኒ፣ ቆይ ግን ዛሬን ስለመኖር ምን ታስባለህ? ትክክል አይመስለኝም። እንዴት ነው ልክ የማይሆነው? ዛሬ መኖር ከጀመርኩ ነገን የምዘነጋ ይመስለኛል። ያለፍኩበትን ትላንት እምረሳው ይመስለኛል። ግን እኮ ዛሬን መኖር ሳይሆን ዛሬን ብቻ መኖር ነው ልክ ያለው ነው። እንዴት? ዛሬን ብቻ መኖር ስለ ነገ ለማሰብ ነው። ዛሬን ስትኖረው ግን አሁንንም ትጠቀምበታለህ። ልክ ልትሆኚ ትችያለሽ። እሺ ዛሬን ብቻ ሳይሆን ዛሬን አስበህ የምትነግረኝ ነገር አለ? የለም። አንቺ ዛሬን አስበሽ የምትነግሪኝ ነገር አለ? እኔ እንዴ እናንተ እዚህ ብቻችሁ ምን ታደርጋላችሁ? ዞር በሉ እስኪ። እዚህ ምን እየሰራችሁ ነው? አንቺ ራሱ ምን ታደርጊያለሽ? አይ ማለቴ በማታ ብቻሽን ምን ታደርጊያለሽ? እኔማ ወግ ሳደርግ አጋጣሚ እኮ አይቻችሁ ነው እንዴ? እኔማ ነቃውባችሁ። እናንተ እኛ ፊት ትጣላላችሁ፣ ሌላ ቦታ ደግሞ ትገናኛላችሁ። በቃ እኔ ልሂድ፣ እናንተ ትቆያላችሁ መሰለኝ። ወይኔ ጉዴ ፈላ። እኔ እኮ ማውራውን አላውቅም። ምን አጠፋው? ከልቡና ከአእምሮ ጋር እኩል የሚጣላ ሰው ታውቂያለሽ? ማለት አንቺ እኔ እኮ ጠርጥር ያለው ቢኒ ወደሽዋል አይደል? እንዴ ናኩና ና እንዴ ጂ እናንተ ምን እየሰራችሁ ነው እዚህ? ደህና ናችኋ? የሆነ ነገር ልትነግረኝ ነው። አብራት ንገሪኛ። ክብርሽ ከስሜትሽም ከፍላጎትሽም መቅደም አለበት እየተባልኩ ነው ያደግኩት። ሄሎ ደርሽ? አዎ እሱ መታጠፊያ በቃ ነሽ። እሺ ማናት? ሜቲ እኮ ናት እኮ እዚህ ልመጣ ነው። አዎ አንዴ ማዬ ደወለች፣ አውርቼ ልምጣ። እሺ በሌለችበት እንዳገኘሽ በጣም ስፈልገው ነበር። ምን ነው? ለምንድን ነው የፈለከኝ? ከእሷ ጋር የሆንኩት አንቺን ለማግኘት። ያማል እንዴ? ባትደረደሪ ነው የሚሻልሽ። ስሜትሽም በደንብ አውቀዋለሁ። ይኸውልህ ክብርሽ ከስሜትሽም ከፍላጎትሽም መቅደም አለበት እየተባልኩ ነው ያደግኩት። ማለትማ እሷን ዛሬ አግኝታ ሌላ የተመኘ ከኔ ጋር ብትሆን ሌላ ሰው መመኘት አይቀርም። ስለዚህ እንደ አብዛኛው ወንድ ስሜት አይግዛ። ይኸው እጄ ደርሻለሁ እያልኩሽ እኮ ነው እኮ እየደረስኩ ነው። በስ ሜቲ ረጅም ጊዜ ሆነን ከተገናኘን። አዎ በጣም ደግሞ ተቀይረሻል፣ አምሮብሻል። አንተ ግን ያው ነህ ያኔ ጥለኝ ስትሄድ እንደነበርከው። ያኔ ልክ አይደለም። ካረፈደም ቢሆን ገብቷል። ይህን ይቅርታ የምፈልገው ያኔ ብቻዬን በነበርኩበት ሰዓት ነበር። አሁን ምንም አያደርግልኝም። አብረን እንሁን። አልተቀየርክም ያልኩህ እኮ በምክንያት ነው። ያኔ ምንም ነገር በፈለክበት ሰዓት የምታገኝ ይመስል ነበር። ግን እኮ እኔን አንድ ያተኛል፣ ለሌላ ጊዜ ግን በህይወት አታርፍድ። ቢሚቲ ቆየሽ እኮ። የድሮ ፍቅረኛዬን ያገኘሁት። ሞቷል ብለሽኛል ነበር እንዴ? በልቤ ነዋ። በልቤማ ከሞተ ቆይቷል። ያኔ እኮ ስለ ሶስት ነግሪኝ ሞቷል ብቻ ነበር እኮ ያልሽ። ማስታወስ የማልፈልጋቸውን ሰዎች ይቅር ለማለት እንደ ሞቱ ነው የምቆጥራቸው። በእኔ እንሂድ። እንደማይሆን ገብቶኝ ነበር። ያላንቺ መኖር አልችልም ባለው አንደበቱ
አሁን አላቃትም ማለት ምንድነው እሱ? ምን ልታዘዝ እንዴ? ምን ነው ፍቅር ታውቃታለህ እንዴ? ኧረ አላውቃትም። ምን ልታዘዝ? ለኔ ውሃ። እሺ ምን ሆነሽ ነው? ቆይ ራሱ ነው እሱ ራሱ ነው እኮ። ማን ነው እሱ? እሱ ማለት ሁሉም ሰው ማወቅ አለበት። አፈቅራታለሁ። ኧረ ቢኒ ተው እንዴ! ምን እያደረግህ? ምን አደረኩኝ? እውነቱን ነው የተናገርኩት። አባት አፈቅራታለሁ። እሺ ይመቻችሁ፣ ያዝልቅላችሁ። ቢኒ ረፍ እንዴ! እሺ በቃ ሜቲ የታዘሽውን አድርሽ፣ ቦስ እንዳይመጣ። እሺ ከዛስ ምን ሆነ? ቢኒዬ እወድሃለሁ እኮ ግን በዚህ ልክ ፍቅርን አታብዛብኝ። በኋላ ካጣው እጎዳለሁ። መቼም አታጭኝ ቢኒዬ። ብታይ ማታ የሆነ ግጥም ሰማውና እንዴት ደስ እንደሚል ላንብብልህ? እሺ የአፍላነት እርግብ ታሪክን ለቁራ ስስት መስጠቱ ላጣኮ መሸሸጊያው ነው ነበረኝ ብሎ ማውጋቱ። በፍቅር አድባር ልለምንህ በገደልከው በቀን ያጥንት ይዤሃለሁ። አላውቃትም ብልሃት ማል አንተን ማፍቀር ታሪኬ ነው። ደስ አይልም ግን ልጁ ግን ጨካኝ ነው። እንዴት የሚወዳት ልጅ አላውቃትም ይላል። አውቄው ነበር። መጀመሪያም እንደማይሆን ገብቶኝ ነበር። ያላንቺ መኖር አልችልም ባለው አንደበቱ አሁን አላውቃትም ማለት